ሰላም ጤና ይስጥልን ውድ የሆናችሁ የቻናላችን ተከታይ ቤተሰቦች፣ ዘውትር የምንለቃቸውን ተአማኒነት ያላቸው መረጃዎች ሼር፣ ሰብስክራይብ በማድረግ አብራችሁን ሁኑ እያልን የደውል ምልክቷን መጫናችሁን አትርሱ እንላለን። በመዲናችን አዲስ አበባ ከጊዜ ወደ ጊዜ እየጨመረ የመጣው የወንጀልና የሰው ልጆች መሰወር ድርጊት በርካታ የመዲናዋን ነዋሪ አሳሳቢ እየሆነ መምጣቱ የብዙዎች አስተያየት እየሆነ መጥቷል። ሰውን ለመስራት፣ ለመኖር፣ ለልጆቻቸውን አስተምሮ ለማሳደግ፣ ነገ ለውጤት ለማድረስ የሚያስቡ ህልማቸው እውን እንዳይሆን በስጋት ላይ ወድቋል። በየጊዜው በየማለዳው በአፋልጉኝ ማስታወቂያዎች በየአደባባዩ በየመንፈሳዊ ስፍራ መበራከቱ ጾታና እድሜ ሳይለይ ሰዎችን የሚሰውረው አካል ምን እንደሆነ ለፖሊስም ሆነ ለመንግስት በኩል ምንም አይነት ጥናትም ሆነ እርምጃም ሊታይ አልቻለም የሚሉ የበርካቶች አስተያየት ነው። ከሰዎች መሰወር ጋር ተያይዞ ህፃናት ወይም አዋቂ በማገት የሚደረግ የገንዘብ ጥያቄ የሌት ተቀን ተግባር ሆኖ መቀጠሉ አዲስ አበባን አስጨንቋታል። በተያያዘም በንብረትና በተሽከርካሪ ዘረፋ መበራከቱ፣ በቡድን የተደራጀ የማፊያ ቡድን በመዲናዋ መበራከቱ ሌላው ስጋት ሆኖ ቀጥሏል። አዲስ አበባ የአፍሪካ ህብረት መቀመጫና የተለያዩ የዓለም አቀፍ ዲፕሎማቶች የሚኖሩባት ከተማ ሆና ሳለ የዚህን አይነት የጸጥታና የደህንነት ስጋት መበራከቱ ኢትዮጵያውያንን ብቻ ሳይሆን የውጭ ዜጋ የሆኑ አካላትንም ስለ ኢትዮጵያ ጉዳዩ ጥያቄ ውስጥ የሚፈጥርባቸው ሆኗል። በቅርቡ በጠቅላይ ሚኒስትር አብይ አህመድ የተገለጸው ሀተታ እንዲህ ይላል። ከአሜሪካ የመጡ ወዳጆች ያሏቸውን አዲስ አበባን ጎብኝተው በውበቷ ተማርከውና ተደስተው ከመሹ በኋላ ምሽት ላይ ለመዝናናት በወጡበት ወቅት ባጋጠማቸው የሞባይል ዘረፋ መደንገጣቸውና ማዘናቸውም እንዲሁም ለከተማ ያላቸው አመለካከት ወዲያውኑ መቀየሩን ለፖሊስ ባሳወቁበት ወቅት ነበር። ፖሊስም በወቅቱ ከከፍተኛ ባለስልጣኖች በደረሰው ትዕዛዝ መሰረት ባደረገው ከፍተኛ ክትትልና ምርመራ ንብረታቸውን ሊመለስ አስችሏል ማለታቸውን የሚታወስ ሲሆን በሀገራችንም ዜጎች በየቀኑ የሚዘረፉ፣ የሚታገቱ፣ የሚሰወሩ ለነሱ ፈጣን የሆነ የህግ አግባብነት ያለው እርምጃ የሚወስድ አካል መኖሩ ወይስ አለመኖሩ የሚለው ከሳቸው ሐሳብ ጋር የተነሳ አስተያየት ነበር። ዜጎች ዛሬ በአዲስ አበባ ልክ እንደ ውጭ ዜጎች ቅድሚያ መስጠት በሚኖርባቸው ወቅት ጠቅላይ ሚኒስትር አብይ አህመድ ለውጭ ዜጎች የተሰጠው ፈጣን ምላሽ በህግ አካላት እንዲሁም ለዜጎች ወይም ለአዲስ አበባ ነዋሪዎችም ተመሳሳይ የሆነ ፈጣን ምላሽ መስጠት አለባቸው የሚሉ በርካታ ሀሳባቸውን ያነሱ ግለሰቦች አሉ። ይህም ማለት ዜጎች በሰላም ወጥተው በሰላም የሚገቡባት፣ ሰርተው ኖረው ለመኖር የምትመች ለመስራት የማትሰለች አዲስ አበባ ለመፍጠር ከፍተኛ ስራ ይጠበቃል ማለት በርካታ የደህንነት ስጋት ያለባቸው ዜጎች ገልጸዋል። ሰላም።